ማቲያስ ልጅ ዱቤ ደብተሩን እኮ ሞላው እንዴ ሸምሱ ኢድ ሙባረክ አጀሬ መጣ አራ ሸምሱ እስኪ በእናትህ ደሞዝ ሲወጣ መከፍለው 5 ሊትር ዘይት ስጠኝ እሺ እንኳን አታፍርም በ900 ብር ደሞዝ የ1000 ብር ዘይት ስጠኝ ዱቤ እሺ በቃ ዘይቱ ይቅርና ዳቦ ስጠኝ አይሰማም ዘይቱ ይቅርና ዳቦ ስጠኝ እሺ ሱፈናሲስ ምን ለደረቅ ዳቦ ሱፋሲስ ትለኛለህ እንዴ በቃ ከደበረ መሄድ ትችላለህ ለደረቅ ዳቦ ምን አይነት ባለጌ ነው ለደረቅ ዳቦ ዱቤ ዛሬ የለም ነገ ይመለሱ ሄሎ ኮንቴነሮቹን ጫናቻቸው አንደኛው መጋዘን እንዳይረገፍ ሁለተኛው ይረገፍ ወይኔ ይቅርታ በጣም ወንድም አንተ ያማል እንዴ ደደብ ሲያስጠላ Jesus I will tell you that money stop nonsense I'll never be broke in my life My G, show no more, don't spend on your own. My G, I'm on your own. What do? Jesus, love skinner. እኔ ምን ቦስ ለምን አንድ ጨዋታ አላጫውተህ ነው የምን ጨዋታ ይሳቅ ይኸውልህ ቦስ እኔ አንድ ጥያቄ ጠይቃለሁ ከመለስክ 1000 ብር እሰጥሃለሁ ካልመለስክ ለኔ 20 ሺህ ብር ትሰጠኛለህ እንዴ ለምንድን ነው እኔ 20 ሺህ ብር ነው አንተ 1 ሺህ ብር የሚሆነው እንዴ ያው ቦስ አንተ ብዙ ብር ስላለ ነው እሺ ጠይቀኝ እሺ 7 እጅ 7 እግር 7 ጆሮ 7 ክንፍ ኖሮት መራመድ የማይችል 7 እጅ 7 እግር 7 ክንፍ ኧረ እኔ አላውቅም አጭው ነው ታሽ I will tell you that money stop nonsense ቆይ ግን መልሱ ምንድነው ኧረ ቦስ እኔም አላውቀውም ይኸው የበላኝ 1000 ብር 20 ሺህ ብር በለው 1000 ብር በላኝ I jump up on the stage and do my money dance. I throw some money up and watch the money land. I do my money dance. ማቲያስ ቦስ እንዴት ነው ሰላም ነው ቦስ እንዴት ነው ቦስ ዛሬ እንዴት መጣ እዚህ ላይ የዛሬ 12 ወር በፊት ያበደርኩ 200 ሺህ ብር አዎ ቦስ እኔ እኮ አልሞላ ብሎኝ ነው እከፍላለሁ ቦስ አይ እኔማ ልቀበልህ እኮ አይደለም የመጣሁት ታዲያ ለምንድን ነው የመጣው ቦስ አይ እኔማ ያው አንድ አመት ስለሞላው ሃፒ አኒቨርሰሪ ልበል ብዬ የታለ ግዛልኝ ብዬ ላኩ ሳንዱች አይ ቦስ አንተ የላከኝን ሳንዱች ልገዛ እየሄድኩ እሺ እዛ አዲስ የተሰራው መንገድ ጋር ድንጋይ አደናቅፎ ወደኩና ብዙ ጠፋ ከዛስ ከዛ ላውኩም ነበር ታስፈጄ ብሩን ሳይው ይሄድ ከዛ እሱ ልነግርህ ወደዚህ እየተመለስኩ እሺ ቅድም የወደኩበት ጋር ሌላ ብር አገኘውና በሱ ለራሴ ሳንዱች ገዝቼ መጣሁ ያንተ ብር ግን ጠፍቷል bombastic side eye 2000 years later ኧረ ቦስ ይኸውልህ ማቲያስ አቤት ቦስ እንደነገርኩህ የመኪና አውቶማቲክ ትራንስሚሽን ነው መጀመሪያ ቤል ታስራለህ እግርህን ፍሬን ላይ ካረክ በኋላ ፒ ላይ መሆኑን አረጋግጠህ ቁልፍ ታስነሳለህ ከዛ እጅ ፍሬን ታወርድና ነዳጅ እየሰጠ ቀጥታ ወደፊት እሺ ማቲያስ ተዘጋጀህ ዝግጁ ቦስ እሺ በል ቀጥታ ወደፊት አይነ ስውር ነኝ ብርሃኔን ያጣው ሮጬ በብላት ሰርቼ ማግኘት ስላልቻልኩ ነው ወገኖቼ ባካችሁ ያላችሁን 5ም 10ም ሳትሉ ሳትነቁ ስጡኝ ባካችሁ ያያችሁ አትለፉኝ ወገኖቼ ቦስዬ ሺህ ዓመት ቦስልኝ የኔ አባት Jesus I will tell you that money stop nonsense bombastic side eye በላው don't run Murife don't run ሌባ ይዞዬ ምን ጀመረ ደግሞ ማቲያስ ቦስ ምን እየሰራህ ነው ቦስ አልከፈታል ናምጣው ልክፈትልህ ያ ሂሳብ ቦስ ስራ አንድ ያዝኩት ወይ ጉድ በልን ካዝው ቦስ ማስከት ፈልጋል
ፈጣሪ ሆይ እቺን ብቻ አርደኝ። በቃ 50 ሚሊዮን ብር ጨረታ አለችብኝ። እቺን ከረዳኝ ወደ አምላኬ ነው የምመለሰው። ፈጣሪ እንደው ለኔ የምትሆን 1500 ብር ታጣለህ። እንደው የቤት ኪራይ የምከፍልባት ፈጣሪ እንደው 1500 ብር ፈጣሪ ምን ችግር አለ? አታ ለ1500 ብር በላይ 50 ሚሊዮን ብር ጨረታ ወረፋ ታጨናንቃለህ። ምን አድርግ ነው የምትለኝ? በል ወረዛ ወረፋ ተጨናንቅ። ምን አይነቱ ነው በእናታችሁ? ጂዞስ I will tell you that money. Stop nonsense. ምን አይነቱ ነው? እና አምላኬ ሆይ ገብርኤል አባቴ ነው ለምንድን የምጸልየው? ኧረ ቦታውን ላንተ ነው ላንተ ነው። እና በስተመጨረሻም አብሮ መኖር ጀመሩ። ምን አይነት የሚገርም መጽሐፍ ነው እንዴ ቦስ! ቦስ ማቲያስ አቤት ቦስ። ምንድነው ደግሞ ያዝከው? ቦስ ይኸውልህ መጽሐፍ መሸጥ ጀምሬያለሁ። ደግሞ ከመጀመሩ ነው መጽሐፍ የምትሸጠው? አይ ቦስ እሱን ተውና ለአንተ የሚሆን አሪፍ መጽሐፍ አለ። ምን የሚል መጽሐፍ ነው? ቦስ 6 የስኬት መንገዶች ይላል። መቼም ማቲያስ አሪፍ ነው የምትለኝ ብታነበው ነው አይደል? አረ ቦስ 10 ጊዜ ደጋግሜ አንብቤዋለሁ። እና ማቲያስ የስኬት መንገድ እንዴት ይዟል እባክህ? አባት እዚህ አካባቢ የምታውቀው ባለ 5 ኮከብ ሆቴል አለ? ባለ 5 ኮከብ ሆቴል እንደዚህ እጥፍ ስትል ያለውን ዓለም ወፍጮ ቤት ነው አወቀው? አታውቀውም? እሺ እንደዚህ ዋናውን አስፋልት ይዘህ ወደ ታች ስትወርድ እዛ ጋር ባለ 5 ኮከብ ሆቴል አለ። እዛ ጋር ነው። እሺ አመሰግናለሁ። ተፈላጊ ይሄን ሰው ላገኘ 1 ሚሊዮን ብር እንሸልማለን። ጂዞስ I will tell you that money. Stop nonsense. አባ የተሳሳተ ቦታ ላይ ጠቆምኩ። bombastic side eye, በእግዚአብሔር ባሮጠ criminal offensive side eye. የተሳሳተ ቦታ ላይ ጠቆምኩ አልኩ እኮ። ማቲያስ ቁጭ በልና እንብላ። ኧረ ቦስ በቃኝ በላው። ኧረ ተው ብላ። ኧረ ቦስ በእውነት ቅርብ ሳኔ በለው ችግር የለውም። አልበላም ካልክ እንግዲህ ምን ይደረጋል? ውይ የዚህ ሀገር መብራት ደግሞ እንዴ! ማቲያስ አልበላም አላልከኝም እንዴ? ቦስ ለድመቷ እኮ ነው። አሬ ለምንድን ነው ስልክ የማያነሳው? በእናታችሁ እንዴ አንተ ለምንድን ነው ስልክ የማታነሳው? ቻርጅ አድርጌ ወጥቼ ነው እባክህ ቤት። ቀን ሙሉ ስደውልልህ ነበር እኮ በእናትህ። እኔ ራሱ እየፈለኩ ነበር እኮ። እስኪ በእናትህ 2000 ብር አበድረኝ። ቅዱስ አማኑኤል በቅጽል ስሙ ቦስ የብዙ ካምፓኒዎች ባለቤትና ወጣት ቢሊዮነር ነው። ጎዳው እንዴ? ገለያል ጎዳው ገለያል። ቆይ ናንካሽ በቃ አይዞ I'll never be broke in my life. ማቲያስ ይባላል። በቅጽል ስሙ ሚዛናዊ አይደለም። ኪስ ውስጥ 1 ብር የለም። ከቤተሰቦቹም ቢሆን የወረሰው እቺን ሱፍ ብቻ ነው። አታ ወይ ቦስ ቀጤው ዲነን